ታዲያስ እንዴት ናችሁ? የዳዊት በለው ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት ስለ ቼዝ ነው የምናወራው። እንግዲህ ከዚህ በኋላ ስለ አንዳንድ ነገሮች እያወራን ብዙ ቪዲዮች እንለቃለን። እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የምናወራው ስለ ቼዝ ነው። ስለ ቼዝ ምን ያህል ያውቃሉ? ቼዝ እንግዲህ የቦርድ ጨዋታ ነው። 8 በ8 የሆነ ቦርድ ነው። ቦርዱ እንግዲህ የሚቀባው ነጭና ጥቁር ነው የሚቀባው። ተጫዋቾቹም ነጭና ጥቁር በመያዝ ነው የሚሰለፉት። እንግዲህ ሁሉም 8 ተጫዋቾች አሏቸው። ከፊት 8 ከኋላ 8 የሚሰለፉ፣ ከፊት ለፊት 8 የሚሰለፉት በሙሉ ተመሳሳይ መልክ ያላቸው፣ ተመሳሳይ ቁመት ያላቸው፣ ተመሳሳይ አካሄድ ያላቸው፣ ተመሳሳይም ዓላማ ያላቸው ወታደሮች ናቸው። እንግዲህ ወታደር ለአንድ ዓላማ ብቻ ነው የሚቆመው፣ ወደፊት ለመዋጋት ነው። እንግዲህ ይሄ ብዙ ነገሮችን የሚገልጥ ነገር ነው። መጀመሪያ ቼዝ ስላጫወቱ ስለ ጠጠሮቹ ከማስረዳት በፊት ቼዝን ማን የፈጠረው፣ ቼዝ የት ሀገር ተፈጠረ ሚሉትን እናያለን። እና ቼዝ ይገርማቸዋል፣ በህንድ ሀገር ነው የተፈጠረው። ህንዶች ናቸው መጀመሪያ ወደ እንትን የመጡት። ግን በጣም በዚህ በቼዝ ጨዋታ እንደ ዓለም አቀፍ ግን የሚታወቁት ሩሲያዎች ናቸው። በጣም ሃይ ስኮሮች እነሱ ናቸው፣ በጣም ማለት ነው። ቼዝ በጣም ብዙ ሰዎችን ነው የሚማርከው። ንጉሶችን ይማርካል፣ ገበሬዎችን ይማርካል፣ ሳይንቲስቶችን ይማርካል እና ብዙ አካላቶችን የሚማርክ ጨዋታ ነው። ምክንያቱም የአካል ብቃት አይደለም፣ በቦታ አትወሰኑም። ኦንላይን መጫወት ትችላላችሁ፣ ከሰው ጋር ተገናኝታችሁ መጫወት ትችላላችሁ። ስለዛ በጣም ተደራሽነቱ ሰፊ ነው። የአጨዋወት ስልቱ ደግሞ ከአእምሯችን በላይ ነው። ለምሳሌ አንድ እንኳን ፈጣን ኮምፒውተር የምንለው ኮምፒውተር ሊገምተው የማይችለው አካሄድ ራሱ እስካሉ ድረስ ለምሳሌ ቴን ዘ ፓወር ኦፍ 120 ድረስ ያለው አካሄድ ስቴፕ አላቸው። ቴን ዘ ፓወር ኦፍ 120 ድረስ ያለው የቼዝ አካሄድ አሉ። ያን ደግሞ ማንም ሰው ሊገምት አይችልም። ስለዚ የኔ አጫወት ከእናንተ አጫወት ጋር ይለያል ማለት ነው። የአንድ ኮምፒውተር አጫወት ከአንድ ኮምፒውተር ጋር ይለያል። ለዛም አንዳንድ አጫወቶችን ማንም ሰው ሊገምታቸው አይችልም። ትንሽ ከአእምሯችን ወጣ ይላል ማለት ነው። ሞር ደግሞ ቼዝ ደስ የሚለው የአእምሮ ጨዋታ ነው። ከአእምሮ ጋር የሚደረግ ጨዋታ ነው። ሀሳቡ የመጣው እንደ ጦርነት ውስጥ እንዳላችሁ ተደርጎ ነው የሚታሰበው። ስለ ቼዝ አንዳንድ ነገሮች ይነግራቸዋል። ለምሳሌ መጀመሪያ እነሱን ከመንገድ በፊት ግን ቼዝ ተጫዋቾቹ እነማን ናቸው? አሁን በምስል እዚህ ጋር ማሳያችሁ ይሄ ወታደር ነው። ይሄ መልኩም ከሌሎቹ ከስምንቶቹ ወታደሮች ተመሳይ ነው። ከተቃራኒ ጋር የሚለየው በከለር ብቻ ነው። ሁሌ ነጭ ጨዋታውን አስጀማሪዎቹ ቼዞች ነጮች ናቸው። ነጭ ለምን ሁሌ አስጀማሪ እንደሆነ አላውቅም። ምናልባት የጦርነቱ ጠንሳሾቹ እነሱ ናቸው የሚሆኑ ለማንሳት ይሆናል። ምክንያቱም ህንድ ነች የመሰረተችው ይህን ጨዋታ። ህንድ ደግሞ በምናውቃት የጦርነት ጠንሳሽ አይደለችም። ምናልባት እሱን ብለን እናልፈዋለን። ይሄ ግል አስተያየት ነው። እንደገና ከኋላ የሚሰለፉት ደግሞ ጥግና ጥግ የሚሰለፉት ካስትሎች ይባላሉ፣ ወይም ግንበኞች ናቸው። አንድን የጥንታዊ ቤተመንግስት ስናይ እንግዲህ በጣም ታላቅነታቸውን፣ ዝናቸውን ወር ደግሞ ያላቸውንም የንግስና ልዕቀት የምናየው በግንባታዎች ነው የምናየው እና ትልልቅ ጥንታዊ እንግዲህ ግንባታ ያላቸው ነገስታቶች በጣም ሀያኖች እንደነበሩ ምንም መጠርጠር አይቻልም። ስለዛ ጥግና ጥግ የሚቆሙት ግንበኞች ናቸው ማለት ነው። ግንብ ነው፣ ልክ የኪንግደማቸው ግንብ ነው ማለት ነው ብለን እናስብ። ከግንቡ ቀጥሎ የሚሰለፉት ደግሞ ፈረሰኞች ናቸው የሚሰለፉት ፈረሰኞች። ምክንያቱም በዛ ዘመን ላይ ታንከኛ እንግዲህ ጀት ምናምን የለም። እንግዲህ ፈረሰኞች ናቸው የሚሰለፉት። ፈረሰኛ ታውቃላችሁ እንግዲህ በጣም የሚገርም ተዋጊ ነው። መጀመሪያ እግረኛው ከሄደ በኋላ እግረኛው ያዳከመውን አዳክሞ ነው ፈረሰኛው የሚከተለው። ፈረሰኛ በጣም አሪፍ ነው። እንደገና ደግሞ ከሁሉም ከአካሄዶች ፈረሰኛ ይለያል። የፈረሰኛ አካሄድ ይለያል። ኤል ሼፕ የሚባል አካሄድ ነው የሚሄደው። ሶስት ስትሬት ሄዶ አንድ ወደ ጎን አንድ ወደ ግራ አጠፍ ይላል ማለት ነው። ይህንን ቀስ እያልኩ አሳያቸዋለሁ በኋላ ላይ። ግን የፈረሰኛ አካሄድ ከሌሎቹ አጫዋቶች ከሌሎቹ ተጫዋቾች በሙሉ ይለያል። ፈረሰኛ አንዳንዴ ውስጥ ለውስጥ ጦርነት ውስጥ ጨዋታው ተጀምሮ እየተጫወታችሁ ፈረሰኛ ምኑ ጋ ነው ያለው፣ ፈረሰኛ ምን ጋ ያርፋል የሚለው ነገር ካላሰባችሁ በጣም በፈረሰኛ ትጎዳላችሁ። ፈረሰኛ ጦርነታችሁን፣ ጌማችሁን ያበላሽባችኋል። እንደዛው ደግሞ አጣቀሙን የምታውቁ ደግሞ ከሆነ የጠላትን ወረዳ ድባቅ ታስቻላችሁ ፈረሰኛ። ከፈረሰኛ ቀጥሎ ደግሞ ጳጳስ ነው ያለው። ይገርማቸዋል። ጳጳስ በድሮ ዘመን እንግዲህ ጳጳስ ጦርነቶችን ቀድሶ ሰብኮ ባርኮ የሚሸኝ ስለሆነ ጳጳስ አለ። ጳጳስ ይዋጋዋል ልትሉ ይችላላችሁ። ግን ያው በጦርነት ጊዜ
አገር ውስጥ ወጋ ዝም ብሎ የሚያይ ጳጳስ የለም። መስቀል ከሲላጤውን ገልብጦ በሲንጢ ሊወጋችሁ ይችላል። እንግዲህ ጳጳስ አሁን ይገርማል፣ ጦርነት ላይ ሲሳተፍ አይደለ ስንት ነገሮች እያሉ ግን ጳጳስ አለ። ፖፕ ይባላል ራሱ ምልክቱ ራሱ ከላይ ብላ ወደ ላይ ቆባን የደፋች ነገር ነች። ቆቡን የደፋ ነገር ነው፣ ፖፕ ነው። የሚሄደው ደግሞ ዳማ ታውቁ እንደሆነ ዳማ ከነገሳችሁ በኋላ ጥቁር ላይ ከነገሳችሁ በጥቁር ስትሬት መሄድ ትችላላችሁ። ነጭ ላይ ከነገሳችሁ በነጭ ስትሬት መሄድ ትችላላችሁ፣ ወይ ዲያጎናል መሄድ ትችላላችሁ። ስትሬት ሳይሆን ዲያጎናል መሄድ ትችላላችሁ። ልክ የዛን አካሄድ ነው የሚሄደው ጳጳሱ ወይ ፖፑ። ከሱ ቀጥሎ እንግዲህ በጥቁር ሳይድ ካለን ለጥቁሩ በስተግራው በኩል ያለው ንግስት ነች። ንግስት እንግዲህ እኔ በጣም ከአጠቃላይ ቼዝ እኔ ጨዋታ አለው በጣም ከቼዝ ጨዋታ ንግስትን በጣም የምወዳት። ንግስት ከፈረሰኛው አካሄድ ውጭ የሁሉንም የወታደሩን የግንበኛውን ግንበኛ ቅድም ሳነግራችሁ አካሄዱ ግንበኛ የሚሄደው ስትሬት ነው፣ ቀጥ ብሎ ነው የሚሄደው። ግንብ ነው እንግዲህ ጥፍጥፍ ማለት አይችልም ብለን ብናስብ የሚሰራው ግንብ እንደዚህ 4 ማዕዘን ነው ብለን ብናስብ ያን መስመር ይዞ ነው የሚሄደው። በሱ መስመር ላይ ያሉትን ነገሮች በሙሉ መብላት ይችላል ማለት ነው። ያው የማይበላው የቼዝ ጨዋታ ላይ ንጉስ ነው። ንጉስ አይበላም። ዋናው የጨዋታው ዓላማ ንጉስን መማረክ ነው፣ ንጉስን መክበብ ነው። ንጉስ ሜጃ ካጣ፣ ንጉስ ከተማረከ ጨዋታው ያልቃል ማለት ነው። ስለዛ ንጉስን ለመማረክ ደግሞ የግድ ሌሎቹ ጠጠሮች እስኪያልቁብን መጠበቅ አይጠበቅብንም። አንዳንድ በጣም ጎበዝ ተጫዋቾች ገና በትንሽ አካሄድ ንጉስን ያሱታል። እሱ ገና ሳይነሳ ከቦታው ብዙ ነገሮች ሳይነሳ እነ ጳጳሶች፣ እነ ፈረሶች፣ እነ ግንበኞች ሳይነሱ አንዳንድ ጎበዝ በጣም በአእምሯቸው ሄድ ያሉ ሰዎች ሲጫወቱ ንጉስን እዛው አፍን ያደርጉታል። ስለዛ ያ ሁሉ ተጫዋች ሳያልቅበት ንጉስ ይማረካል ማለት ነው። ይህንን በምሳሌ ለመግለጽ ያክል ቫይኪንግ ፊልም ላይ ራግነር ፈረንሳይን ለመማረክ በጣም ሲታገሉ በጣም አስቸግሯቸው። ምክንያቱም የእነሱ እንትናቸው ግንባቸው በጣም ትልቅ ነበር ካስታውሳችሁ፣ እና በግንባቸው ለመግባት በመሰላል ሊገቡ ሲሉ አንዴ በተቃጠለ ዘይት ያቃጥሏቸዋል፣ በጦር ይሏቸዋል። መግባት አልቻሉም። በጣም ከበዳቸው። ከዛ በኋላ በሰዓቱ ደግሞ ራግነር እንደታመመ ስለሚታወቅ ራግነር ሞተ ተባለ። በሰዓቱ ደግሞ ሆኗል እንግሊዝ ሀገር ራግነር ምን ሆኖ ነበር? ክርስትና ተቀብሎ ነበረ። ስለዛ እዛ እንዲቀበር ስምምነት አደረጉ ፈረንሳይ። ምክንያቱም ከዛ ሀገር ይዞ እንዳይሄዱ ስለሚርቃቸውን አላውቅም፣ ግን ፈረንሳይ እንዲቀበር ተደረገ። ፈረንሳይ ሲቀበር ምን አደረጉ? ሬሳ ሳጥን ውስጥ እንግዲህ ራግነር ገብቷል። መሳሪያ ይዙ የእሱ ጋሻ ጃግሬዎች ወይ ደግሞ የእሱ ተከታዮች ወሳኝ ሰዎች ልጁንም ጨምሮ ብቸኛ ሚስጡን የሚያውቀው ልጁንም ጨምሮ ፈረንሳይ እንትን ውስጥ ገቡ፣ ቤተመንግስት ውስጥ ገቡ። ቤተመንግስት ውስጥ ገብተው ጸሎት የተደረገለት እያለ ራግነር ከመቃብር ውስጥ ከሳጥን ውስጥ ወጥቶ ንጉሱን ይዘዋል። ያ ማለት ቼዝ ለሚያውቅ ሰው ራግነር ያደረገው ነገር ንጉሱን ከማረከ ጦርነቱ አሸንፏል ማለት ነው። የፈለገ ወታደር ቢሞትባቸው እየተመሩ ቢሆንም እነ ሮሎ በዛች ነገር ውስጥ መግባት አቅቷቸው በጣም ሰው እየተመሰዋባቸው ቢሆንም ራግነር ግን የሞተ መስሎ ጸሎት ሲደረግለት ከዛ ውስጥ ወጥቶ የፈረንሳይ ንጉስ ማርኮታል። ጨዋታው አልቋል ማለት ነው። ከዛ በኋላ እንደውም ስምምነታቸው ተደርጎ ምክንያቱም መግደል ይችላል በሰዓቱ። አሁን እናንተ ልትሉኝ የምትችሉት እሱ የሚገል ኖሮ እኮ ይገደል ነበር የምትሉት፣ ግን ንጉስ ከሞተ በኋላ ያለ ጦርነት በሙሉ ከንቱ ነው። ለምሳሌ ጣሊያን እኛን የቀኝ ግዛት ያለችበት ምክንያት በሁለተኛው የዳግም ወረራ ጊዜ ጣሊያን ስትመጣ ሀገራችን ንጉስ ኃይለስላሴ በሀገር ውስጥ አልነበረም። እንግዲህ ኮብልሎ ሌላ ሀገር ነበር ያለው። ስለዛ ሲመጣ የያዙት ሌሎችን ነበር የያዙት፣ ሌሎች ናቸው። እነሱን መያዝና ሀገር ደግሞ መቆጣጠር አገሩን ኮንከር ተደረገ ተብሎ አይገመትም፣ አይታሰብም ማለት ነው። ስለዛ እሱ እዛ በሸሸበት ሰዓት ላይ በዩናይትድ ኔሽን ውስጥ በተለያየ ነገር ላይ ድምፁን እያሰማ ጣልቃ እንዲገቡ የዓለም አቀፍ ትኖች ጣልቃ እንዲገቡ ያደርግ ነበር። እና ይሄ ቼዝ ለሚያውቅ ሰው ለሚረዳ ሰው ንጉስ ካልተያዘ ሀገር አልተያዘም ማለት ነው። ምክንያቱም እሱ ሀገርን ነው የሚወክለው። ሲምቦል የሚያደርገው ሀገርን እስከሆነ ድረስ ንጉስ ካልተያዘ፣ ንጉስ ካልተማረከ፣ ንጉስ ካልተገደለ ሀገር አልተያዘም፣ ኮንከር አልሆነም ማለት ነው። ስለዛ የቼዝም ዋናው ዓላማው ንጉሱን መማረክ ነው፣ ንጉሱን መክበብ ነው። ንጉስ አይገደልም። ፊልሙ ላይ ጌሙ ላይ ንጉሱ ስለማይገደል ንጉሱን ነው የምንከበው ማለት ነው። እንግዲህ የንጉስ ምልክት ይሄ ነው። እንግዲህ ያው
በብዛት መስቀል ነው የሚያደርገው። በብዛት ቱርክ ላይም ካየን የተለያዩ ሀገሮች ደግሞ የእስልምና እምነት ተከታዮች ያለባቸው ሀገሮች ደግሞ ካየን ደግሞ ንጉሱን ወደ እነሱ ሀገር ሲምቦሉ መቀየር ይችላሉ። የተለያየ ነገር እያደረጉ ማለት ነው እንደ አካባቢያቸው። አሁን ለምሳሌ ይህን ፎቶ ካያችሁት የፒራሚዶች ነው። አሁን ፒራሚዶች ንጉሳቸውን የሚያደርጉት ፈርዖኖቻቸውን የሚያደርጉት ምልክት የሚሰጧቸው። እኛም ሀገር ብንመጣ እንደዛ መቀየር ይቻላል ማለት ነው። ምልክቱን የጨዋታው ዓላማዊ ቀይር እንጂ የጠጠሮቹን ምልክት መቀየር ይቻላል። የንጉሱ አካሄድ ሁሌ የሚሄደው አንድ ስቴፕ ብቻ ነው የሚሄደው። አንድ ወደፊት፣ አንድ ወደኋላ፣ አንድ ወደ ጎን፣ አንድ ወደፊት ብቻ ነው የሚሄደው። በየሁሉም ዳይሬክሽን አንድ ስቴፕ ብቻ ነው የሚሄደው። ወታደር የሚሄደው ብያቸዋለሁ ቅድም፣ አንድ ስቴፕ ብቻ ነው የሚሄደው። እሱም ወደፊት ብቻ ነው የሚሄደው። ግን የጦርነት ቀጠና ጫፍ ከደረሰ በኋላ ይገርማቸዋል። ንጉስ ወታደር ለራሱ የተሰዋበትን አካል ማስመለስ ይችላል። ለምሳሌ አንድ ወታደር የጥናት ቀጠናው ጫፍ ድረስ ከደረሰ በኋላ ልክ እንደሚሸለም ነገር የለም እንደሚሸለም ማዕረግ ኒሻን እንደሚሰጠው ሁሉ ጨዋታው ላይ ደግሞ ምን ይሰጠዋል ማለት ነው። ለምሳሌ ከዛ ፊት የተጎዳበት የተማረከበት የተገደለበት ፖፕ ካለ፣ ፈረሰኛ ካለ፣ ግንበኛ ካለ፣ ኢቭን ንግስቷም ካለች ማስገባት ይችላል። ስለዛ በአንድ ጨዋታ ላይ ሁለት ንግስት የመሆን ቻንሱ ሰፊ ነው ማለት ነው። ሁለት ንጉስ አላልኩም፣ ሁለት ንግስት የመሆን ሁለት ፈረሰኛ እንዳለ ሁሉ ሶስት ፈረሰኛ የማድረግ አራት ፈረሰኛ የማድረግ ፈረሰኞቹ ካልተበሉና የነዛ የራስ ወገን ወታደሮች ጫፍ ደርሰው ከደረሱ በኋላ ሁለት ሶስት የማድረስ መብት አለው ማለት ነው። እንግዲህ ይሄ በዚህ ነገሩ እንግዲህ ቼዝ ትንሽ ይገርማል፣ በጣም ደስ የሚላል። ምክንያቱም በቃ አልቆልኛል ብላችሁ ወታደራችሁ ጫፍ ደርሶ ከደረሰ በኋላ እንግዲህ የተሰዋባችሁ ለእናንተ ምርጥ ተጫዋቻችሁን ቀጠራችሁ ማስመለስ ትችላላችሁ ማለት ነው። ቼዝ እንግዲህ በጣም ደስ የሚል ጨዋታ ነው። እንግዲህ ካስታወሳችሁ ቦዲጋርድ የሚለው ፊልም ላይ የዊትኒ ፊልም የህይወት ታሪክ የተሰራው ፊልም ላይ ቦዲጋርድ የሚለው ፊልም ላይ ቦዲጋርዷ በአንድ ወቅት ሊገላት ካሰበው ሰውዬ ለማስመለጥ ወደ አባቱ ቤት ወስዷት ነበረ። አባቱ ቤት ወስዷት ከአባቱ ጋር የቆየ ቼዛቸውን አንስተው አቧራውን አራግፈው ይጫወታሉ። እና ቼዝ አንዳንዴ በሰዓት አይገደብም። ያው ለኦሎምፒክ ሲሆን ለቶርናመንት ሲሆን ሰዓት ገደብ ሊኖር ይችላል። ግን እንደዚህ በፍሬንድ የሚደረግ በቤተሰብ የሚደረግ ጨዋታ ከሆነ ግን ዛሬ ካልተመቻችሁ ተነስታችሁ ብቻ ማን ቦታው ወይ በፎቶ አንስታችሁት ወይ ደግሞ ተረኛው ማን እንደሆነ ማስታወስ ከቻላችሁ ስተመልሳችሁ መጫወት ትችላላችሁ። ይሄ ደግሞ ለቼዝ በጣም የሚገርም ልዩ ባል ሰጧል ማለት ነው። ከሌሎች ጌሞች በተለየ ጨዋታውን አቋርጣችሁ ተመልሳችሁ መጫወት ትችላላችሁ። አንድ እሱ ነው። ሁለተኛ በጣም የምነግራችሁ ደግሞ አስገራሚ ደግሞ ነገሮች አሉኝ። እንግዲህ ቼዝ በጣም በዓለም አቀፍ ነው የሚወደደው ብያችኋለሁ። እንግዲህ በዓለም አቀፍ አንዳንድ የሰሙትን አንዳንድ ደግሞ ነገሮች ደግሞ ጨምርላችኋለሁ እዚህ ጋር። ያው ቀድም እንዳልኳችሁ ነው ቼዝ በጣም ውስብስብ ነው። ግን ውስብስብ ነው ብላችሁ መፍራት የለባችሁም። ልክ ዳማን እንደጀመራችሁት ዳማን እንደለመዳችሁት ከዳማ የሚለየው ምንድን ነው? ዳማ ጠጠሮች ሁሉም የሚሄዱት ተመሳሳይ እንትን ነው የሚሄዱት፣ ተመሳሳይ ስቴፕ ነው የሚሄዱት። ጥቁር ላይ ካረፈ ዘሎ የሚያርፈው ጥቁር ላይ ነው የሚያርፈው። ነጭ ላይ ካረፈ ነጭ ላይ ነው የሚሄደው። የሚበላውም እንደዛው ነው፣ ዘሎ ነው የሚበላው። ንጉስ እንትን ላይ ደግሞ ቼዝ ላይ ደግሞ ተዘሎ አይበላም። ንጉስ የቼዝ ጨዋታ ላይ ተዘሎ ሳይሆን የጠላትን ቦታ ነው የምታስለቅቁት። ልክ አንድን ጠጠር የተቃራኒ ስትበሉ ዘላችሁ አይደለም የምትሄዱት እዛኛው ቦታ ላይ እሱ ያረፈበት ቦታ ነው የምትበሉት። እናንተ የምትሄዱበት ቦታ ላይ የጠላት ጠጠሮች ካሉ እናንተ በላችሁ የሚባለው የነሱ ቦታ ላይ የነሱን አንስታችሁ የእናንተን ጠጠር ስትተኩ ነው ያን ነገር በላችሁ የሚባለው ማለት ነው እንጂ እንደ ዳማ ወይ እንደ ሌሎች ጨዋታ እንደ ቱርኮች ጨዋታ ይሄ የቱርኮችም ዳማ ትለያለች ካያችኋት ካወቃችኋት እንደሱ መዝለል የለውም። እዛው ቦታው ላይ የምናርፈው ማለት ነው። እዛው ላይ የምናርፈው እንግዲህ ይሄ በዚህ ባህሪው ይለያል። እሺ ደግሞ አንዳንድ አስገራሚ ደግሞ ነገሮች ልንገራችሁ። ፈረንሳይ ውስጥ ነው በ18ኛው ክፍለ ዘመን ነው። አንድ መኮንን ወንጀል ሰርቶ ሞት ይፈረድበታል። የመጨረሻ ምኞት ምንድን ነው ተብሎ ሲጠየቅ ከንጉሱ ጋር አንድ የመጨረሻ የቼዝ ጨዋታ መጫወት አለ። ንጉሱ ጨዋታቸውን በጣም ወደደው። ምንም እንኳን በመጨረሻ መኮንኑ ቢሸነፍም ይህን የመሰለ ጭንቅላት ያለው ሰው የሞት ፍርድ አይገባውም ተብሎ ቅጣቱ ቀረለት። ምን ይሄ ብቻ የቤተ መንግስቱ የቼዝ አሰልጣኝ ሆኖ ተቀጠረ። ቼዝ እንዲህም የሰው ነፍስ አትርፏል። እንግዲህ ከሚያስገርሙ ከቼዝ እውነታዎች መካከል አንዱ ነው። እንደገና ደግሞ አንዱ ባለፈው አንዱ ተጠየቀና የቼዝ ጠጠሮች
ሁሉም የራሳቸው የሆነ የተለያየ አካሄድ አላቸው። ታዲያ የጠየቀው አንድ አዲስ የቼዝ ጠጠር እንድታስተዋውቁ እድል ቢሰጣችሁ ምን ትጨምራላችሁ ተብሎ ነበር የጠየቀው እና ምን መሰላችሁ የዚህ ሰውዬ ምላሽ? አሁን ይሄ እንግዲህ የዚህ የቼዝ ጨዋታ በቀደመው ዘመን የነበረ የንጉሳውያን አስተዳደር ዘመን ስለነበረ እንግዲህ ሁሉ ነገር ትዕዛዝ የሚወጣው ከንጉስ ነው ወይ ከጀነራሎች ነው የሚወጣው፣ በተለይ የጦርነት ነገር ከሆነ። አሁን ደግሞ በተለይ በዲሞክራት በሆነበት ዘመን ዲሞክራሲ ባለበት ዘመን ደግሞ አንዳንዴ እንትኖች ይበዛሉ አይደለ? ስርዓቶች ይበዛሉ እና እሱን ለመቀለድም ይመስላል እንግዲህ እዚህ ጋ ያለው አንዱ ምላሽ የመለሰለት መልስ አንጀት አረስ ነበረ። አዲስ የማስታወቀው ጠጠር ቢሮክራቱ ይባላል አለ። ቢሮክራቱ ይባላል። ስራውን ወደ ፈለገው ቦታ በመሄድ ሌሎች ስራቸውን እንዳይሰሩ ማወክ ነው አለ። ሌላ ጠጠር መብላትም አይችልም አለ። እንግዲህ የዘመኑን ምናልባት ለመቀለድም ሊሆን ይችላል፣ ግን ደስ የሚል ቀልድ ነው። ምክንያቱም ስራ የሚያውክ ጠጠር ካለ ቼዝ ላይ በጣም ስራውን አስቸጋሪ ነው የሚያደርገው። ምክንያቱም እንኳን ሌላ የሚያወቅ ጠጠር ኖሮ ቀርቶ ሳይሆን እዛ ውስጥ ራሱ ጨዋታው አንዳንዴ በጣም ተመስጦ መረጋጋት፣ ማሰብ፣ ማሰላሰል ስለሚጠይቅ ጭራሽ የሚያውቅ አካል ከተገኘበት ጨዋታው ምንም መጫወት አይባልም ማለት ነው። እንደው ናፖሊዮን ታውቁታላችሁ፣ የፈረንሳዩ ንጉስ ናፖሊዮን ትጉ የቼስ ተጫዋች ነበረ በጣም ግን የትጉነቱን ያህል ጎበዝ አልነበረም። ይገርማቸዋል፣ ጎበዝ ግን አልነበረም። አንድ ቀን ከጀኔራሎቹ መካከል ከአንዱ ጋር ተጫውቶ ተሸነፈ። ይሄኔ በንዴት የመጫወቻ ሰሌዳውን ገልብጦ ጠጠሮቹን እየበተነ እንዲህ አለ፣ ይህንን ጨዋታ አሸነፈ ሊሆን ይችላል፣ እኔ ግን መላ አውሮፓን አሸንፊያለሁ ብሎ እንግዲህ አለ። ማለት ጨዋታው የምታሸንፈኝ ምን በትክክለኛው ጦርነቱ ላይ አሸናፊ ነኝ እያለ ነው። የሚያሳዝነው አውሮፓንም ይዞ ብዙ አልቆየም፣ እዛም ተሸነፈ። እንግዲህ ምናልባት ሰውየው ችኩል ሊሆን ይችላል አላውቅም። ናፖሊዮን ሶሊተር የሚባለውን የካርታ ጨዋታ እንደፈለሰፈም ሰምቻለሁ። ናፖሊዮን ሶሊተርን የፈለሰፈው ዝናውና ክብሩ ተገፎ ለብቻው ታስሮ በነበረበት ወቅት ነው። አብሮት የሚጫወት አንድም ነፍስ ስለሌለ ለብቻው ሊጫወተው የሚችል ጨዋታ መፈልሰፍ ነበረበት። ብቸኝነቱን ሊከፍልለት የቻለው አንድ ነገር ካርታዎቹ መሬት ላይ እየዘረጋ የሚጫወተው ቀላል ጨዋታ ብቻ ነበረ። ናፖሊዮን በራሱ ላይ ሲቀልድ እንዲህ ይል ነበረ፣ ሚሊዮኖችን የማዝ የጦር መሪ ነበርኩ፣ አሁን ግን የማዘው እነዚህን ካርታዎች ብቻ ነው አለ። በእርግጥ ታሪክ የሚናገረው ሌላ ነው። ሶሊቴር ከናፖሊዮን በፊት የሚታወቅ ጨዋታ ነው። ነገር ግን አውሮፓን የገዛ ሰው ተራ ካርዶችን ወደ መቆጣጠር ዝቅታ የመውረዱ ነገር በሰዎች እዝነ ህሊና ሀያል ምስል በመፍጠሩ ጨዋታው ከናፖሊዮን ጋር ተቆራኝቶ ቀረ። ካርታ ላይ ታውቃላችሁ የናፖሊዮን ጨዋታ ይባላል። እሺ፣ አራተኛው ደግሞ ስለ ቼዝ አስገራሚ ነገር አንድ የመካከለኛው ክፍለ ዘመን አፈ ታሪክ አለ። በታሪኩ አንድ መነኩሴ ከሰይጣን ጋር ቼዝ ይጫወታል። ከተሸነፈ ነፍሱን ለሰይጣኑ ያስረክባል። መነኩሴው ከሰይጣኑ የበለጠ ብልህ ተጫዋች ነው። ነገር ግን ሰይጣኑን ቼክሜት ለማለት ጠጠሩን ለማንሳት አመነታ። ይህን ሰይጣኑ ፈጠን ብሎ ያንተ ጥርጣሬ የኔ አሸናፊነት ነው ብሎ ጨዋታው በዚህ ተጠናቀቀ። ነፍሱንም ነጥቆ ወሰደ። ምንድነው ቼክሜት ይባሉ ቃል ካላችሁኝ፣ ለምሳሌ ንጉሱን ስትከቡት ሜጃ ስታፈናፍኑት ቼክሜት ነው የምትሉት። በብዛት ጨዋታ ላይ አይባልም፣ ግን ሰውየው ቼክሜት መባሉን ጨዋታ ላይ ረስቶ ሌላ ሙቭ ከሄደ ረስተሃል እኮ ቼክሜት ላይ ነህ ማለት ንጉስ ተከቦብሃል። ንጉስ ከተከበበ ደግሞ ሌላ ነገር አይካሄድም። ንጉስ አጣብቂኝ ውስጥ ሆኖ ሌላ ጠጠሮቻችንን አይደለም የምናጫውተው፣ ሌላ የጠላትን ጦር ለመውጋት አይደለም የምንሄደው። ንጉሳችንን ማስለቀቅ ነው ያለብን፣ ወር ደግሞ ከተከበበው ከበባ ማውጣት፣ ከተደቀነበት ነገር ላይ ማሸሽ ነው ያለብን። ማሸሽ የምንችለው ደግሞ ብቸኛው ከፈረሰኛ ውጪ እገታ ውስጥ ከሆነ ነው። ፈረሰኛ የያዘው ከሆነ ግን ቦታውን ብቻ ነው መልቀቅ የሚችለው። ለምሳሌ ሌሎች አሁን ግንበኛ ከያዘው፣ ጳጳስ ከያዘው፣ እንደገና ደግሞ ንግስቷ ከያዘችው ይህን ማድረግ የሚችሉት መካከል ላይ በአንተ ፈታኔ ልሁን፣ በአንተ ፈታኔ ልያዝ፣ በአንተ ፈታኔ ልሙት ተብሎ መካከል ላይ ከሱ ፊት ለፊት ደረታቸውን ሰጥተው ይገባሉ። ግን ፈረሰኛው ከያዘባ ከቼክሜት ካለው ብቻ ካለበት ቦታ መንቀሳቀስ በጣም የግድ ይለዋል ማለት ነው። ምክንያቱም ቼክሜት የሚለው ፈረሰኛው የእሱን ቦታ ማረፋውን አውቆ ስለሆነ ከሱ ቦታ መነሳት አለበት ማለት ነው። 3 ሄዶ ጥፍ ስለሚል ፈረሰኛ እዛ ቦታ ላይ ካልተነሳ ቼክሜቱ አይነሳ ማለት ነው። እንግዲህ ቦታ ካጣ እንግዲህ ያኔ ንጉሱ ጨዋታው እንዳለቀ ይቆጠራል ማለት ነው። እንግዲህ ሌላው ደግሞ የምነግራችሁ ነገር እሺ፣ ታይታኒክ እንግዲህ አሁን ታይታኒክ ፊልምን እንግዲህ እናስታውሳለን። ታይታኒክ ፊልም ላይ በጣም የምናስታውሰው እንግዲህ እየሰመጠ እያለ ምን ነበር በጣም የማይረሳን ከአእምሯችን ውስጥ የማያወጣው
እንግዲህ አንድ እናት ልጆቹን ይዛ ህፃን ልጆቿን ይዛ የምትከበዋለ አልጋ ላይ ሆና እንደገና ደግሞ በጣም ደግሞ አእምሯችን ውስጥ የማይጠፋው ደግሞ አለ ቫዮሊን ተጫዋቾች ደግሞ አለ አይደለ? ቫዮሊን ተጫዋቾች ማለት ጨዋታውን እንትን አልልም ምንድን ነው ሙዚቃችንን አናቋርጥም ብለው ነገርየው ወከባ ውስጥ እያለ እነሱ ጨዋታቸውን ይቀጥሉ ነበረ፣ ሙዚቃቸውን ይቀጥሉ ነበረ። ግን ልብ ደግሞ ካላችሁ ማለት ነው እዛው የታይታኒክ ፊልም ላይ ለመስመጥ ስትደረደር የታይታኒክ መርከብ ከመርከቡ መንገደኞች መካከል ቼዝ የሚጫወቱ ነበሩ። ይህን ብዙ ሰው ልብ ብሎ ላያቅ ይችላል። ምናልባት በጣም የሙዚቀኞቹ ነው ጎልቶ የወጣው፣ ግን ቼዝ የሚጫወቱም ሰዎች ነበሩ እና እንዲያውም ከመካከላቸው ፕሮፌሽናል የቼዝ ተጫዋቾቹ ነበሩበት። ያው ትክክለኛው ጄምስ ካሜሮን ትክክለኛ የቼዝ የፕሮፌሽናል ተጫዋቾቹን አምጥቶ ነበረ ካስ ያደረጋቸው እና አልተነሱም እነሱ። ይገርማቸው ሁሌ ስለ ታይታኒክ ሲነሳ አብሮ የሚወሳው እነዚያ እስከ መጨረሻው ደቂቃ ድረስ ሙዚቃቸው ሲጫወቱ የነበሩ ሙዚቀኞች ናቸው። ለማንኛውም ከመርከቧ መስመጥ በኋላ የነፍስ አድን ሰራተኞች በረዶ የሰራ በጨዋታ መካከል ያለ የቼዝ ሰሌዳ አግኝተዋል። በሞት ፊት የቆመ የተረጋጋ ብስለትን እንበለው ይሆን ይላል። እውነት ነው። አንዳንዴ ሞት እየመጣ ነው፣ ሞት የተጋፈጠባቸው ነበረ እና ቼዛቸውን አናቆምም። ምክንያቱም አንዳንዴ በጣም የሚያጓጓው ጨዋታ አለ። ለምሳሌ አሁን እኛ ቤት ስንጫወት ቲቪ ድምፅ ያለው ነገር እንዲጠፋ ይደረጋል። ምክንያቱም ቴንሽን እንዳይወስድ ቀልባችንን እንዳይሰረቅ ጸጥ እንዲል ይፈለጋል እና አንደኛ ረጅም ሰዓት ይቆያል። ማሰብ ማሰላሰል አለ። በጣም አእምሮ የሚሰራበት ነገር ስለሆነ እነዚህም ሰዎች እንግዲህ ሞት እየመጣ ሞቱ ይምጣብን ይህን ቼዝ ሳንጨርሰው አንወጣም ብሎ መሰለኝ እንግዲህ እስከ መጨረሻው ድረስ ቆይተዋል። እንግዲህ ወደ መካከለኛው ዘመን ደግሞ ስንመጣ በምናብ እስቲ እንሂድ። የበላይነቱን ለማሳየት የቋመጠ አንድ ንጉሥ የሀገሪቱን ታላላቅ ሰዎች ለቼዝ ጨዋታ እንዲገጥሙት እየጋበዘ አንድ በአንድ ሁሉም አሸነፋቸው። በሀገሪቱ የቀረም አንድም ታላቅ ሰው የለም። ንጉሱ ሁሉንም ተራ በተራ ረታቸው። ማን ቀረ? እግዚአብሔር ብቻ። ከትዕቢቱ የተነሳ እግዚአብሔር ከሰማይ ወንበሩ ወርዶ ከቻለ ይግጠመኝ አለ። እግዚአብሔርን ግን ታላቅነቱን አልፈቀደለትም። የእግዚአብሔር መቅረት ተረድቶ ራሱን በራሱ ለመግጠም ወሰነ። ወንበር እየቀያየረ በታላቅ ተመስጦ ሆኖ ሁለቱንም ይጫወታል። በመጨረሻም ራሱን በራሱ ቼክ ቤት አለው። አሁን ግራ ገባውና እንዲህ አለ፣ በዚህ ጨዋታ አሸናፊውም ተሸናፊውም እኔ ነኝ። ሰው መሆን ማለት ትርጉሙ ይሄ መሆን አለበት አለ። እንግዲህ ቼዝ ደግሞ እዚህ ጋር የሚገርማችሁ ነገር ቼዝ በግልም የሚጫወት ምክንያቱም ልክ ካርታ በግላችሁ እንደምትጫወቱ ሁሉ ቼዝንም በግላችሁ መጫወት ትችላላችሁ። ልክ እንደ ሁለት ሆናችሁ ማለት ነው። የአንደኛው ሙቭ አንደኛው አካል ሲያደርግ የአንደኛው ሙቭ ደግሞ ሌላኛው አካል እንዲያደርግ ማለት ነው። አሁን በዚህኛው ታሪክ ላይ እንግዲህ ንጉሱ ቦታ እየቀያየረ ነበር የሚጫወተው። ቦታ እየቀያየረ ይጫወታል። የአንደኛው ሙቭ ለምሳሌ የነጩ ሙቭ አስጀማሪው ከሆነ በኋላ ሞር ለማሰብ እንዲመቸው በዛኛው ሳይድ ይቀመጥና የጥቁሩ ሙቭ ደግሞ ቁጭ ብሎ አስቦ ደግሞ ይጫወታል ማለት ነው። እና ምክንያቱም ተደጋጋሚ የቼዝ ቅድም እንዳልኳችሁ መጀመሪያ ላይ ተደጋጋሚ የቼዝ ሙቮች በጣም ስለማይደገሙ ቁጥራቸው በጣም ረጅም ስለሆነ ተመልሶ የመጣ ቻንሳቸው ረጅም ስለሆነ አያውቀውም። የትኛው ሙቭን እንደሄደ ስለማያውቅ ምን እያደረገበትም እንደሆነ ሊያስብ ስለማይችል ለብቻ መጫወት ይችላል ማለት ነው። ግን ለብቻ ሲጫወቱ ግን ትንሽ ያስጨንቃል። ምክንያቱም እየጨመረ ሲሄድ ያኛው ሰውዬ ኢንቴንሽኑ ይታወቃል። ምክንያቱም እኔ ብቻዬን ስጫወት ምን አስቤ እንደሆነ ቼክሜት ያልኩት እየከበብኩት እንደሆነ ቤት በኩል እያሰፋው ቤት በኩል እያጠበቅኩኝ ቤት በኩል ምን ሰጥቼው ምን ልቀበል እንደሆነ እኔ ያውቃለሁ። ያኛው ሰውዬ ግን ይሄኛውን ኢንቴንሽኑን ወይ ገቶት ካልሆነ በስተቀር ለብቻ መጫወት ትንሽ ሌቭሉ እየጨመረ ሲመጣ ወደ ማለቂያው አካባቢ ሲደርስ እየከበረ ይመጣል። ግን ይቻላል። እንግዲህ እነዚህና ሌሎች ነገሮችን እንግዲህ ያልኳችሁ ቼዝ እንግዲህ አካባቢያችሁ ካለ ደግሞ በኮምፒውተርም ካገኛችሁ ልመዱ። በጣም አሪፍ ነው። ለልጆቻችሁ ብታስተምሩ ጥሩ ነው። ለአእምሮ እድገት፣ ለአክቲቭነት በጣም ጥሩ ነው። ምክንያቱም አንድ አቅጣጫ ብቻ ሳይሆን ብዙ አቅጣጫዎችን ማየት እንድንችል የሚያደርገን ነገር ነው። እንደገና ደግሞ የአይኪዩብን መለኪያ ነው። ልክ እንደ ዓለም አቀፍ የውጭ ሀገሮች የአእምሮ እድገታቸውን የሚለኩበትን ነገር ስለሆነ ብትጫወቱት መክራችኋለሁ። በመካከል ደግሞ ሳልነግራችሁ ሰብስክራይብ እኮ አላደረጋችሁም እስካሁን። ይሁሉ አይታችሁ ሰብስክራይብ አድርጉልኝ። መልካም ቀን ይሁንላችሁ።